ፍቅር ቶሎ በል እንጂ አባዬ እኔ ቤት ጠርቻለሁ ሊተዋወቅህ እየመጣ ነው። መጣሁ ፍቅር ደርሻለሁ። አረባ ካንተ ሰውዬ የሚገባህ ልክፈልህና ልሂድ ቸኩላለሁ። እኔም ቸኩላለሁ ልጄ እንስማማና እንላይ። ከኋላ ነው ነካ ያደረኩህ። ምንድነው እንደዚህ ጥቅስ በጥቅስ ለሆነች ላዳ ማካበድ? በቃ ያለኝ ልክፈልህና ልሂድ። ባታውቀው ነው እንጂ ጥቅሱ የበለጠ ዋጋ አለ። እና የጥቅሱንም ነው የምታስከፍለኝ። ተስማሙ። ገንዘብ ተከፍሏትም አልነሳለች። በቃ ግፋት፣ መቼም ከኑሮህ አትከብድ። ያለ እናት ብዙ ዋጋ ከፍሎ ያሳደገኝ የማልደራደርበት የመኖሪ ምክንያት ነው አባቴ ለኔ። አባዬ ነው። የምሳሳለት አባቴ አቶ ከበደ ይኸውና። ምን ከበደ ብቻ ተወሳሰበም ጭምር እንጂ ስላወቅኩት ደስ ብሎኛል። ሚቲንግ ሰዓት ደርሶብኛል። ደረስ ብዬ መጣሁ። አባዬ ቆየህበት እኮ። አይ ልጄን አስረፈድኩበት። ቆይ መጣሁ። እርግጠኛ ነኝ የመጀመሪያ መኪናን ስትገዛ ጥቅስ ለጥፌ ነበር። አዎ ሁሉ በርሱ ሆነ የሚል ጥቅስ። እየቆየ ስትሄድና በሀብት ላይ ሀብት ሲመጣ ግን ሁሉ በርሱ የሆነ ሳይሆን በአንተ የሆነ ይመስልህና ልቢ በትዕቢት ይሞላል። ያኔ ቅዱስ ቃሉን የያዘውን ጥቅስ የመኪናህን ውበት የሚያጠፋው ይመስልህና ትልጠዋለህ። ትዕቢት ሰውን ሁሉ ከእግር በታች አድርጎ ያሳያል። እውነታው ግን በሀብት የበለጥከው ሰው ሁሉ በጥረትና በእውቀት በልጠው አይደለም። ያለፉት 40 ዓመታት ከድህነት ለመውጣት ያልሰራሁት ሥራ የለም። ግን እስካሁን ሀብታም አይደለም። እንዴት አላውቅም። አንዳንዴ ከሞት በኋላ ባለው ሕይወት የሚመለስ ጥያቄ ይኖር ይሆናል። ትዕቢት ያዋርዳል። ከልብ ያስወጣው የኔ ልጅ። ባል አሁን የውሸቱን ስብሰባ ተወውና ወደ ቤት እንመለስ። ይቅርታ አድርጌልሃለሁ። እሺ አመሰግናለሁ።